እንደምን አላችሁ የተከበራችሁ ክቡራን። ዛሬ እንግዲህ የሁላችሁ ይሄ ምንድነው ምን ጉድ ነው ብላችሁ ለምትጠይቁት ጥያቄ መልስ ልሰጣችሁ ነው። እኔ ራሴ እንደዚህ በዚህ መልኩ ሽሮ ሰርቼ አላቅም። ይሄ የምትመለከቱት ሽሮ ነው። በዚህ ነው እንደዚህ የበጠበጥኩት። እንዳይፈጭፈጭ በደንብ መጠንቀቅ ያስፈልጋል። እንደዚህ በጠበጥኩት። ለምን በጠበጥኩት ለሚለው ጥያቄ እንዴት ይሄ ሀሳብ መጣብኝ መሰላችሁ? አዲስ እንትን ገዝቻለሁ፣ ሸክላ ድስትና ይኸውላችሁ እንዴት እንደምታምር ተመልከቱ። እና ሸክላ የሆኑ ነገሮች ይሟሻሉ ሲባል ሰምቻለሁ ኢትዮጵያ ከሰማችሁ። እና ምንድን ነው እንዴት ነው የሚሟሸው? ሸክላ ድስት፣ ጀበና፣ ምጣድ ምናምን እናቶች ሲያሟሹ አስታውሳለሁ። እና የገዛሁት ቦታ ሴትዮዋን ጠየኳት፣ እንዴት ነው የሚሟሸው? እኔ እኮ ረስቻለሁ ብዙ ነገር እና እስቲ አስታውሱኝ ስላቸው እንዲሁ ስጋ ነገር ወይ ቅቤ ምናምን አድርገሽ ምናምን። እኔ ጾመኛ ነኝ፣ እንደዚህ አይነት ነገር አይነካካኝም እና የጾም ነው የምፈልገው። ስለዚህ ነገሩን ሲል ድስቱን አጊዩና በደንብ አድርገሽ ከዛ ሽሮ በጥብጠሽ ላዩ ላይ ሽሮውን ጨምሪበት እና ዘይትም ይኑረው አሉኝ ማለት ነው። እና አሁን እንደዛ ባዘዙኝ መሰረት ላረገው ነው። ይኸው እየጣድኩት ነው። ከተበላሸም ጉዱን አብረን እናየዋለን ማለት ነው። ግን አያምርም ውስጡ? በስመ አብ። አሁን መቼም መጀመሪያ ማሟሽበት ይደፋል አይደል እንጂ ሊበላ አይችልም። አይ ግፍ ነው መቼም። እንግዲህ በተባልኩት መሰረት ይኸው ዘይት ላረግበት ነው። አበሳውኝ እንዴ? አዎ ይብዛበት ብለውኛል። እንግዲህ ሴትዮዋ ዘይት በዛ አርገሽበት እንደዚህ ነገር ቅቤም ያዘዙኝ በዛው ይመስለኛል። ወይ ዘይቱን እንዳልጠፋውና ቤቱን እንዳላቃጥለው በኢየሱስ ስም። እና ያው ዘይቱን አርጌያለሁ እንደዚህ እንደምትመለከቱት። እንደዚህ ልቀባባው እስኪ ዘይቱን ላዳርሰው ላዩ ላይ። በእርግጠኝነት ግላለች፣ ሰምታለች ነው የሚባለው። ትሰምኛለሽ አንቺ? ይሄንን ሽሮ እባክሽ ታሳርሪው፣ እሳቱን ልቀንሰው መሰለኝ። እስቲ ጉዱን ሊያው በኢየሱስ ክርስቶስ ስም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን እንግዲህ ጨመርኩበት እላችኋለሁ። ቀጠን ያለ ነው እንደምትመለከቱት። በቃ እስቲ እንግዲህ በዚህ መልኩ አሟሸዋለሁ ማለት ነው።